ሊያም ሮዝኔር አዲሱ የቼልሲ አሰልጣኝ። ቼልሲዎች ሊያምን እንዴት ፈለጉት? ለምንስ ፈለጉት? ይህንን በፕሮግራማችን የምንከታተል ይሆናል። ተከታተሉን። አዎ አድማጮች፣ ሊያም በኢሳት በስትራስቡርግ እያሰለጠነ ይገኛል። ዜግነቱ እንግሊዛዊ ነው። በ1984 ነው የተወለደው፣ ጁላይ 9 ማለት ነው። ሊያም ጄምስ ሮዝነር ይባላል በሙሉ ስሙ። በእግር ኳስ ተጫዋች ሆኖ በእንግሊዝ በሰባት ክለቦች ተጫውቷል። ከነዛ ውስጥም ብሪስቶል፣ ፉላም፣ ሪዲንግ እና ደግሞ በመጨረሻ ላይ ብራይተን ተጫውቷል። ብራይተን ከቼልሲ ጋር አልፋታ ብሏል። ኮቺንግ ኬሪየሩ ደግሞ መጀመሪያ የጀመረው ሃል ሲቲ ነው። ሃል ሲቲን ከ2022 እስከ 2024 በማሰልጠን ሲቀጥል በ2024 ደግሞ ስትራስ ተቀላቅሏል ማለት ነው። ፓትሪክ ቬራን በመተካት ፓትሪክ ቬራ የስትራስቡርግ አሰልጣኝ ሆኖ በቆየባቸው አመታት ብዙም ከአመት በላይ አልቆየም፣ ግን ደካማ እንቅስቃሴ አሳይቷል ማለት ነው። በዚህ ሰዓት ሊያን ሮዝኔር በስትራስቡርግ ምን አይነት የጨዋታ ፍልስፍና አለው የሚለውን ስናይ አትራክቲቭ አታኪንግ ፕሌይ የሚስብ የማጥቃት አጫወትን የሚጠቀም ነው። ለያንግ ተጫዋቾች እንዲበለጽጉ የሚያደርግ ነው። ተጫዋቾችን ማሻሻል ላይ ነው። ኢጎ ያላቸው ምናምን ተጫዋቾች ሳይሆን ያንጎች ላይ ወጣቶችን ማሳደግ፣ ለወጣቶች ቦታ መስጠት፣ ወጣቶችን ማሳደግ እና ወጣቶች ደግሞ በብዛት ካየን የማጥቃት እግር ኳስ ይፈልጋሉ። እሱ ላይ ቤዝድ የሆነ እግር ኳስን ነው መጫወት የሚፈልገው ማለት ነው። ተጫዋቾችን ያሳድጋል። በስትራክቸር ደግሞ ስትራክቸራሊ 4-2-3-1ን በመጫወት ወይም ደግሞ በፎርሜሽን 3-4-3ን ከሁለት አንዱ ነው በብዛት በስትራስቡርግ እየተጫወተ የሚገኘው ማለት ነው። አድማጮች በጣም የገረመኝ ስታትን ስናይ በሊግ ዋን ትንሽ ረጃጅም ኳሶችን በመጫወት ስትራስቡርግ አንደኛ ነው። የሚጫወተው ኳስ አጫጭር ኳሶችን ነው። ከኋላ ተነስተው ቢውልድ ያደርጋሉ፣ ወደፊት ፕሮግረስ እያደረጉ አታኪንጉን ያበለጽጋሉ ማለት ነው። ወይም ደግሞ በቢልድ አፕ ጊዜ መቸገር የሚታይ ከሆነ ዳይሬክት የሆነ ኳስን ሊጠቀሙ ይችላሉ ማለት ነው። ለአጥቂው በመስጠት አጥቂው ደግሞ ለ10 ቁጥሩ ኳሶችን በማቆም ከዛ በኋላ የሚገኘውን ስፔስ በዛ ለመጠቀም ይገኛሉ ማለት ነው። በስትራስቡርግ በጣም የሚያስደንቅ ስራን ሰርቷል። ባለፈው ሲዝን ከፓትሪክ ቬራ ከተቀበለው በኋላ ለኢሮፓ ሊግ በ1 ነጥብ ነው አንሰው ወደ ኮንፈረንስ ሊግ የተሳተፉት ማለት ነው። በኮንፈረንስ ሊጉም በጣም ምርታ አሳይቷል ማለት ነው። ከባለፈው ሲዝን ዘንድሮ ትንሽ ቀዝቀዝ ብሏል። 7 ጨዋታ አሸንፈው 7 ተሸንፈውና ወደ 3 ጨዋታ አቻ ተለያይቷል ማለት ነው። እስካሁን ባደረጉት ሲስተም ማለት ነው። ግን እሱ በቃ መጫወት የሚፈልገው ፖዚሽን ቤዝድ የሆነ እግር ኳስና ፕሮግሬሲቭ ፉትቦል ነው ማለት ነው መጫወት የሚፈልገው። ብራይት ቼልሲ ግን እንዴት ነው እንደዚህ ከብራይተን ጋር አልፋታ ያለው? ሊያም እንደሚታወቀው ብራይተን መጫወቱ ቼልሲ እና ብራይተን ያላቸውን መተሳሰብ ግን እኔ ከዚህ ዝውውር ወይም ከዚህ አሰልጣኝ ሹምሽረት የተረዳሁት ነገር ቼልሲዎች የሚያመጧቸውን ወጣት ተጫዋቾች እንዲበለጽጉላቸው ይፈልጋሉ ማለት ነው። ለምን ሊያም በጣም ኦብሰስድ ነው በተጫዋቾችን በማሳደግ ያንግ ተጫዋቾችን በመጠቀም ኦብሰስድ ነው። ለነሱ ነው ቅድሚያ የሚሰጠው ማለት ነው። ቼልሲ ደግሞ ወጣት ተጫዋቾችን በመግዛት ብራዚል ወላ እንደዚህ የሚተች ነገር አለ። ልክ አሰልጣኝ ኢንዞ ማሬስካ ከብራዚል አንድ ወጣት አሰልጣኝ ያመጣል የሚል ነገር ይባላል። ምክንያቱም በጣም ብዙ ወጣት ተጫዋቾች ያሉት ቲም ስለሆነ ማለት ነው። እና ስቲቫዮ ሁሉም መጥቀስ ይቻላል። እያንዳንዱ ተጫዋቾች ወጣቶች ናቸው። ስለዚህ እነኛን ማጎልበት ይችላል የሚል ነው። ኤንዞ ማሬስካ ጋም ደግሞ የተለያዩበት የወጡ መረጃዎች አሉ። ያንን ደግሞ አያይዘን እናንሳ። አድማጮች እንደሚታወቀው ከሆነ ቼልሲ እስከ 2029 ኮንትራት ያላቸውን የኤንዞ ማሬስካን ውል መቅደዱ ይታወቃል። ኤንዞ ማሬስካም በቼልሲ ኃላፊነታቸው ከዚህ በኋላ አናያቸውም። ቼልሲም አዲስ አሰልጣኝ ከ80% በላይ ያለቀ ዝውውር ነው። ሊያም ሮዝኔር የስትራስቡርግ አሰልጣኝ ነው። እንደሚታወቀው ከሆነ በፈረንሳይ ሊግ ነው የሚጫወተው። ስትራስቡርግ የቼልሲ ሁለተኛው ቲም ነው ማለት ይቻላል። እነ ቶድ ቦሊ ድርሻ አላቸው እዛ ቲም ላይ ማለት ነው። ለዛም ነው ሊያም ሮዝኔርን የቼልሲን
ቲም እንዲቆጣጠርላቸው የፈለጉት ማለት ነው። ከኢንዞ ማሬስካ ጋር ግን በተያያዘ ዜና ኢንዞ ማሬስካ ቼልሲን የለቀቀበት ምክንያቶች ብዙ ናቸው። ወይም ደግሞ ከብዙዎቹ በጥቂቱ በጣም በወሳኝነት የሚጠቀሱት 2 ናቸው። አንደኛው በዓለም ዋንጫው በክለቦች ዓለም ዋንጫውን ከበላው በኋላ ኮንትራቴን አድሱልኝ ደሞዜን ጨምሩ የሚል ነው። ቼልሲ ግን ኮንትራቱንም ማደስ ደሞዙንም መጨመር አልፈለገም ማለት ነው። ኮንትራት እንደሚታወቀው ከሆነ እስከ 29 አለው። ስለዚህ ኮንትራቴ በደሞዝ ነው ይጨመርልኝ ያለው ማለት ነው። ኢንዞ ማሬስካ ግን ቼልሲ ፍቃደኝነቱን አልሰጠም ማለት ነው። በሌላኛው ደግሞ እንደሚታወቀው ነው ሁላችንም አብዛኛው የእግር ኳስ ደጋፊ ይሄንን ሪዝን ያውቀዋል ብዬ አስባለሁ። ያም ምክንያቱም ቼልሲዎች ተከላካይ ያስፈርምልን አሉ። ኢንዞ ማሬስካ ተከላካይ ያስፈርሙልኝ አሉ። ቼልሲዎች ግን ከ8 የሚበልጡ ተከላካዮች አሉ እነሱን ተጠቀምባቸው የሚል ምላሽ እንደሰጡት በተደጋጋሚ ሲነሳ ነበር። ይህንንም ራሱ አረጋግጦታል ማለት ነው። በሌላ ዘንድ ደግሞ ተጫዋች በማስፈረም እንደዚህ አይነት ሰጣ ገባዎች ከገባ በኋላ አንዳንድ ቃለ መጠይቅ ላይ የሚሰጠው ነገር በተለይ ከአትላንታ ጨዋታ በኋላ ያለፉት 24 ሰዓታት ለኔ እጅጉኑ ከባድ ነበሩ የሚል አስተያየት ሰጥቶ ነበር ኢንዞ ማሬስካ። ያም ነገሮች በጣም እንደከበዱበት ከቦርዱ ጋር በስምምነት ደረጃ እንዳልተስማሙ ነው። ቼልሲዎች የሚፈልጉት እንደ ኮች ነው የሚፈልጉት፣ ማሰልጠን ብቻ ነው። እንደ ማናጀርን ማናጀር የሚባለውን ኮንሰፕት አይፈልጉትም። ምንድነው ማናጀር ሲባል በተጫዋቾች የዝውውር ላይም ጣልቃ የሚያስገባ ራሱን ይሄኛው ተጫዋች ይምጣልኝ ይሄን ተጫዋች አልፈልግም የሚል ነው። ግን ኮች የሚባለው ደግሞ ይመጣል፣ ተጫዋቾች ይመጡለታል፣ በእነኛ ተጫዋቾች ቲም ይሰራል ማለት ነው። በዝውውር መስኮት ላይ የራሱን ድርሻ አያሳርፍም ማለት ነው። ለዛም ነው እነሱ መቆጣጠር የሚፈልጉትን አሰልጣኝ ማምጣት የሚፈልጉት ማለት ነው። ማውሪሲዮ ፖቼቲኖ ለምን እንደወጣ ይታወቃል። ጋላገርን ፈልጋለሁ አለ። ጋላገርን ቼልሲ ደግሞ መሸጥ ፈልጋለሁ አለ። በዛ የተነሳ ማውሪሲዮ ፖቼቲኖ ከቼልሲ ተባረረ። በብዛት የሚወጡት ከቼልሲ ስራቸው የሚባሩት አሰልጣኞች በእንደዚህ አይነት ማናጀር የመሆን ፍላጎት አላቸው። ግን ቼልሲ ያንን የማናጀርነት ኃላፊነት አይሰጣቸውም ማለት ነው።